ድንችን አፈቀው እጁን እስቲ ታጥቦ ያውጣ። ሆሬ በሰው የነበረ እና ሆሬን አባብሰው በዚህ በድንቹ ማለት እኔና ድንች አንተ ትብስ አንተ ተበስ ተባባብለን ነው የምንቆራረሰው። እንደዚህ እንደወንድ ጠቅለል አድርገን እንበለዋለን። ለዚህ ምግብ ዋነኛው ተጫዋቹ ያው ድንች ነው ራሷን። ቀጥሎ ድንቹን በትላልቁ እንደዚህ አድርገን እንጎማምደዋለን። ድንች ደግሞ ሰራ ደስ እያለኝ ነው የምሰራው። ያው አንዳንዴ ደግሞ እንባዬ ራሱ ይመጣል ከመደሰት የተነሳ። ቀጥሎ ካሮቱን እንደዚህ አድርገን እንጨፈጭፈዋለን። ቀጥሎ ደግሞ ሽንኩርታችንን በቁመቱ እንዲያርገን እንጎነጎነውና በኋላ በደንብ አድርገን እናቁላለዋለን። ቃሪያችንን ደግሞ ከነ ልጆቹ ነው አንድ ላይ አድርገን እንጨማምረው። በኋላ ድሮ አያቴ ነጭ ሽንኩርት ስትበላ ቦርጭ አወጣም ትለኝ ነበረ እና ትክክል ብላለች። ቦርጭ የለኝም። እናንተም እንዳይኖራችሁ ከፈልጋችሁ። ቀጥሎ ሽንኩርታችንን ነጣጥለን ዘይት ጨምረን እያቁላላ ነው። ከዛ በኋላ ጆልጆሱን እንደዚህ አድርገን ትንሽዬ ሳይበዛ እንጨምራለን። ከዛ ለአንድ ደቂቃ ብቻ ትንሽዬ እንወቅጠውና ካሮታችንን እንደባላ አድርገዋለን። ካሮቱን ደግሞ እንደዚህ ትንሽ ካለባበስ ነው በኋላ በሩን ዘጋውና በራሱ ጊዜ እንዲስለፈለፍ እናደርገዋለን። ልክ ከተለፈለፈልን በኋላ ዋናችን መድኃኒታችን ድንቻችንን እንደዚህ አድርገን ቀስ እያለን እዚህ ጋር እናባብለዋለን፣ እናሻሸዋለን፣ እንጀነጅነዋለን። ከዛ ልክ እንደናንተ ወዙ እንደዚህ ፈካ ሲል ያው ትክክል ነው ማለት ነው መሰለኝ እንግዲህ። ቀጥሎ እንደዚህ በደንብ ከማማሰለው ካዋዋለው በኋላ ነጭ ሽንኩርታችንና ዝንጅብል እንጨምራለን። እነዚህ ሁለቱ ነገር ለምግቡ ወሳኝ ነገር ሊሆኑ ይችላሉ። ካልሆነም ደግሞ ችግር የለውም፣ ያው ድንቻችን አለ ራሱ። ቀጥሎ ልክ መልኩ እንደዚህ በጣም ውብ እየሆነ ሲሄድ በትክክል ተመልሷል። ቀጥሎ የምንጨምረው ውሃችንን ነው። ውሃውን ሳናበዛ አንድ ካረግን በኋላ ከዛ ደግሞ ትንሽ እንመርቅበታለን። የአያት ምርቃት ጥሩ ነው ሲባል ሰምቻለሁ፣ ከራሷ ከአያቴ ማለት ነው። እስቲ በእኔ ውጪ አያት ካላችሁ ሄዳችሁ ቅፍ አድርጎና ሳሙልኝ። ቀጥሎ ጨውን ከጨመርነው በኋላ እሳቱን እዚህ ጋር በቃ እናጠፋዋለን ማለት ነው። ምንም አያደርግልንም። መጀመሪያ ምንም አያደርግም ብዬ ነበር፣ እሳቱ ያው ለጎራ ነው እሳቱን የለኮስኩት። ከዛ በኋላ ቃሪያችን እንደዚህ ጠብጠብ እናደርገውና ደረሰልን ማለት ነው። ከዛ በኋላ ወጡን እንደዚህ እየቆነጠጥን ከእንትኑ ጋር እናወጣውና ከዛችኛው ምስርም ትናንትና ሰርቼ ነበር የምታቃጥለዋል። እሷን ቀላቅዬ በስመ አብ ወወልድ ወመንፈስ ቅዱስ ብለን እንደተለመደው እንበላለን። ፒስ